ሰበር ዜና ጀግናው የትግራይ ሰራዊት በፀሐይ ንጋት ዘመቻ የጀመረውን መጠነ ሰፊ የማጥቃት ጉዞ ለመግታት የተንቀሳቀሰውን የጠላት ኃይል በመጨፍለቅ ከ15500 በላይ የፋሽስት አብይ አህመድ ሰራዊት ከጥቅም ውጭ ሆኗል። ጠላት ከነሐሴ 13 እስከ ነሐሴ 15 2013 ዓ.ም የሰራዊታችንን ግስጋሴ ለመግታት ብሎ ከደሴ በመነሳት በጋሸናና በሐሙሲት በመቁረጥ ደብረ ታቦር ላይ የነበረው ኃይላችንን ለማጥቃት 6 ክፍለ ጦሮች ማለትም በተደጋጋሚ እንደ አዲስ ያደራጃቸውን የ11ኛ 12ኛ 21ኛ 30ኛና 52ኛ ሙሉ በሙሉ እንዲሁም የ51ኛ ክፍለ ጦር አንድ ብርጌድና የ6ኛ ሜካናይዝድ ክፍለ ጦር በከፊል አሰማርቶ ነበር። በተጨማሪም ከ11000 በላይ ልዩ ኃይልና ሚሊሻ ማሰማርቷል። ጀግናው ሰራዊታችን ይህን የበሰበሰ እልፍ አእላፍ የጠላት ሰራዊት በሶስት የተለያዩ አቅጣጫዎች በወሰደው የጸረ ማጥቃት እርምጃ ሙሉ በሙሉ እንዲደመሰስና እንዲበታተን ተደርጓል። በዚህ ውጊያም 6654 የጠላት ወታደሮች ሲሞቱ 4924 ቆስለዋል። 174 ሞራላቸው የላሸቀ የፋሽስት አብይ ወታደሮችም ተማርከዋል። ከተለያዩ አካባቢዎች የመጡ ሚሊሻዎች ደግሞ ተበታትነው ወደ የመጡበት ሄደዋል። በተጨማሪም 472 ዘመናዊ ታንክ፣ 222 ሚሜ መድፍ፣ 3 ዙ 23 ብዛት ያላቸው ዲሽቃ፣ ብሬን፣ ክላሽንና ተተኳሽ እንዲሁም 32 የተለያዩ ተሽከርካሪዎችና 11 ማሽነሪዎች በሰራዊታችን ተማርከዋል። በተመሳሳይ ወቅት ጠላት በደሴ አቅጣጫም በወልዲያ መርሳ ከኋላ በመቁረጥ መርሳ የገባውና ከወርጌሳ ደግሞ ፊት ለፊት የማያቋርጥና ተከታታይ ጸረ ማጥቃት ለማድረግ ሞክሯል። በዚህ ግንባር ጠላት አለኝ የሚለውን ኃይል አሟጦ አሰልፏል። ለብዙ ዓመታት ልዩ ወታደራዊ ስልጠና የተሰጣቸውና እስከ አፍንጫቸው ዘመናዊ መሳሪያ የታጠቁ 3 የኮማንዶ ብርጌድና ሪፐብሊካን ጋርድ፣ 3 ኃይል ስፔሻል ፎርስ ልዩ አቅምና ክህሎት ያላቸው አሃዶች፣ እነዚህን በመደገፍ ደግሞ የ64ኛ ክፍለ ጦር ሙሉ በሙሉ እንዲሁም የ23ኛ ክፍለ ጦር አንድ ሻለቃም፣ የፌዴራል ፖሊስ አንድ ሻለቃም፣ የደቡብ ወሎ ሚሊሻ አንድ ሻለቃና የ6ኛ ሜካናይዝድ ክፍለ ጦር በከፊል በዚህ ውጊያ ተሳትፈዋል። በዚህ ውጊያ ላይ በዋነኝነትና በከፍተኛ ደረጃ ሲዋጋ የነበረው የሪፐብሊካን ጋርድ ኮማንዶ ስፔሻል ፎርስ ወሳኝ ኃይሉ ተደምስሷል። በዚህ ግንባር 1831 ሲሞቱ 206 ደግሞ ቆስለዋል። አንድ ታንክ፣ በርከት ያለ ሞርታርና የዘመኑ ምርጥ የሆኑ ዘመናዊ ትጥቅ የጦር መሳሪያ በጀግናው ሰራዊታችን እጅ ገብቷል። በሁለቱም ግንባሮች በአጠቃላይ 8485 ሲሞቱ 6930 ቆስለኛ፣ 174 ደግሞ ምርኮኛ ሆነዋል። ከዚህም በተጨማሪ 5 ታንክ፣ 222 ሚሜ መድፍ፣ 3 ዙ 23 በርከት ያለ ሞርታር፣ ዲሽቃ፣ ብሬን፣ ክላሽና ዘመናዊ የኮማንዶ ትጥቅና መሳሪያ የጀግናው ሰራዊታችን ንብረት ሆኗል። እንዲሁም 44 የተለያዩ ተሽከርካሪዎችና ማሽነሪዎችም ተማርከዋል። በዚህ በአይነቱ የተለየ ጽናትና ጀግንነት የሚጠይቅ ተከታታይና ከባድ ውጊያም በከፍተኛ ጥበብ ብልሃት የጠላትን ሴራ ሙሉ በሙሉ እንዲከሽፍ ያደረገው ህዝባዊ ዓላማ ያነገበው ጀግናው ሰራዊታችን የደጉና ጽናት መለያው የሆነው የትግራይ ህዝብ አደራ በጽናት ይዘህ ውሸትና ቀረርቶ ባህሪ የሆነውን የፋሽስት አብይ እንክርዳድ ሰራዊት ሰባብረህ ወታደራዊ ጥበብ ምን እንደሆነ በተግባር አሳይተሃል። አፍ የሚያስከድን ድል ምን እንደሚመስልም ሳይወዱ እንዲማሩ አድርገሃል። ዶሮ ሲባል ሰምታ ታንቃ ሞተች እንዲሉም ቆረጣ የሚባል የውጊያ ስልት ሰምተው የሞከሩትና ሰፊ ወታደራዊ ዘመቻን በሚገርም ጥበብ በመተጣጠፍ ራሳቸውን ቆራርጠህ የማይቀረውን ውድቀታቸውን የሚያፋጥን ደማቅ ድል ጨብጠሃል። ክብርና ምስጋና ታንክ ለማቃጠል ለመማረክና ምሽግ ለማፈራረስ ለመስዋዕትነት የሚሽቀዳደሙ ህዝባዊ ሰራዊታችን የትግራይ ሰራዊት ወታደራዊ ኮማንድ
ነሐሴ 21 2013 ዓመተ ምህረት كم تحزي ساينساو مبرقاو دلهم وكبو سلكلة معلكا بسرتتك كمار عدهم مرأيا مننت ودابيخا أو دفعهم علي ملحاسم يخوز خلقتك የተወደዳችሁና የተከበራችሁ የድምጽ ወያኔ ትግራይ ቴሌቪዥን ተመልካቾቻችን ይህ ጅግናው ሰራዊታችን እያስመዘገበው ያለው ቃላት የማይገኝለት ደማቅ ድል እንኳን ደስ አለን ደስ አላችሁ እንላለን። በተለይም ለትግራይ ህዝብ ለወዳጆቻችንና ይህን ትግል ለምትደግፉ ሁሉ እንኳን ደስ አለን። ህልውናችንና ደህንነታችን በፈረጠመው ክንዳችን ትግራይ አሸንፋለች፣ አሁንም ደግማ ታሸንፋለች።